ሁለተኛው ጥያቄ ከዩቲዩብ ፊቸር አምጥቶ ዴታዎችን ዲስፕሌይ ማድረግ ነው። ሶስተኛው ጥያቄ ግን ባለፈው የሆነ ዴታቤዝ አዘጋጅተን ነበረ። ፕሮዳክትስ የሚባል አንድ ቴብልም ነበረ። አይዲቢ የሚባል ዴታቤዝ ነበረን። ከዛ ፕሮዳክትስ የሚባል አንድ ቴብል አለን። ቴብል ውስጥ ያስገባናቸው ነገሮች ነበሩ። ፕሮዳክት ዲስክሪፕሽን፣ ኢሜጁ ምናምን። እሱን ነገር ከዴታቤዛችን ፌች አድርጎ አምጥቶ ዲስፕሌይ ማድረግ ነው ሁለተኛው ጥያቄ። ስለዚህ መጀመሪያ ይህን ነገር እናድርግ። እሺ፣ ስለዚህ ከዴታቤዛችን የሆነ ነገር ፌች አድርገን ማምጣት ምናምን ካስፈለገ ደግሞ የሆነ ባክኤንድ አለን ማለት ነው። ባክኤንድ ካለ ባክኤንድ እና ፍሮንቴንዱ የተለያየ ቦታ ላይ ነው መሆን ያለባቸው። ስለዚህ አፕ ሪያክት የሚባለው ፎልደሬ ላይ ፍሮንቴንድ ያለ፣ ስለዚህ ለባክኤንድ አንድ ፎልደር ላዘጋጅ። ብዙ ጊዜ ሰርቨር ነው የሚሉት። ሰርቨር የሚባል አንድ ፎልደር አዘጋጅ ይችላለሁ። ሰርቨር ውስጥ ኢንትሪ ፖይንት ያስፈልገናል። እሱም ደግሞ ኢንዴክስ ዳት ጄኤስ እንበለው፣ እሱ ውስጥ እንጽፋለን። ሌላ እሱን ደግሞ እንትናችን ላይ መክፈት አለብን፣ ተርሚናላችን ላይ ኖርሞል ምናምን እያለ ራን ስለምናደርገው ሰርቨራችን ቁጭ ብሎ እንዲያዳምጥ ማድረግ አለብን አይደል? እሱ ነገር ለመስራት ስለዚህ ኢንተግሬት ተርሚናል ላይ ክፈተው። ሁለት ተርሚናሎች አሉ። አንደኛው ተርሚናል ፍሮንቲንዳችን ራን እያደረገበት ነው። ሁለተኛው ተርሚናል ደግሞ ለባክንዳችን ሰርቨር ላይ ነው የከፈተው። የራሱ የሆነ ጄሰን ፋይል ምናምን ያስፈልገዋል። ስለዚህ ኤንፒኤም ኢኒት በሉት እና ጄሰንን ያዘጋጅ። ምናልባት ኤንፒኤም ኢኒት ዋይ ብለው ነው ወይ ሁሉ ይገኛል። እሺ፣ አሁን ፓኬጅ ዳይጀሰናችን ተዘጋጅቷል። ቀለል ያለች ፓኬጅ ዳይጀሰን ነች። እንትን ውስጥ እዚህ ጋር እዚህ ጋር ምንድን ስክሪፕት ውስጥ ስታርት የሚባል አንድ ስክሪፕት መጨመር አለብን። ስታርት ኖድ ኢንዴክስ ዳት ጄስ አይደል? በኋላ ራን ልናደርገው አይደል? ባክኤንዳችንን እዚህ ጋር ኖድ ሞን ብለን ኢንዴክስ ዳት ጄስ ብለን ራን ልናደርገው። ስለዚህ ስክሪፕት መኖር አለበት። ሌላው ሞጁል ታይፑንም ብንነግረው ጥሩ ነበረ። ረስቼዋለሁ። ሞጁል ታይፕ እንዴት ነው የሚለው? እስኪ አሁን የሚያስፈልጉን ሞጁሎች ደግሞ በጫን እንጀምር። አሁን ምን ያስፈልገናል? ባክኤንዳችን ላይ ኤክስፕረስ ያስፈልገናል። ለምሳሌ ኮርስ ያስፈልገናል። ሌላ ምን ያስፈልጋል? መስክሪፕት ያስፈልጋል ዴታቤዛችን ማለት ነው። ስለዚህ ኤንፒኤም አይትሩ እና ሁሉንም ለየብቻ ከመጫን አንድ ላይ መጫን ይቻላል። ምን ያስፈልገናል? ኤክስፕረስ ያስፈልገናል። ስፔስ ታደርጋላችሁ። ከዛ ኮርስ ያስፈልገናል እና ማይስክሪፕት ያስፈልገናል። ሰርቨራችን ላይ ፍሮንቲንድ ላይ ሆናችሁ እንዳትጭኑት። የምንጠቅመው ባክኤንድ ላይ ነው። ስለዚህ ሰርቨር ውስጥ ነው ብለን ምንጭነኝ። ስንጭነውም እዚህ ጋር መሰራት አለ። አሁን ሁለት ፓኬጅ ዳይጀሰን አለ ማለት ነው። ለባክኤንዳችን ሌላ ፓኬጅ አለ፣ ለፍሮንቲንዱ የራሱ ፓኬጅ አለ። አሁን እነዚህ ነገሮች እንመር እዚህ ጋር መጥተው እንደምታዩት። ስለዚህ ኢንዴክስ ዳት ጄኤስ ላይ ሄደን ነገሮችን ማስተካከል እንችላለን። እንዲያዳምጠን ከማድረጋችን በፊት ግን ዴታቤዛችን መጀመሪያ ቁጭ ብሎ እያዳመጠ መሆን አለበት። ስለዚህ እኔ የምጠቀመው ጃምፕ ነው። ጃምፕን አብሮ ማምፕ ላይ ከሆናችሁ ማምፕን ታራላችሁ። እስከዛ ኢምፖርት እናደርጋችሁ። ቅድም እንትን ያለ ኢምፖርት ሞጁል ስለሆነ ኢምፖርት የምናደርገው ቫሪያብል ነው የሚያስፈልጋል። ላይክ ኤክስፕረስን ኢምፖርት አድርግልኝ ፍሮም ኤክስፕረስ። አሁንም ኢምፖርት ማይስኩኤል ኢምፖርት ማድረግ አለብኝ ፍሮም ማይስኩኤል ኮርስም እንደዛ ኮርስን ኢምፖርት ማድረግ አለብኝ ፍሮም ኮርስ። እሺ፣ ለምንድን ነው አሁን ኤክስፕረስ ኢንስታንሳችንን ክሬት ማድረግ አለብን። በኋላ አፕ የምትባል ኢንስታንስ ኤክስፕረስ ላይ ነው ክሬት የምትደረገው። ያቺ አፕ ደግሞ ሪኩዌስት እና ሪስፖንስን አንድ እናደርጋለን፣ ራውት ዲፋይን እናደርግበታለን ምናምን። ለዛ ነው ማይስኩኤል ድራይቨራችን ነው።
ኖድ አንድ ራሱን የቻለ ሶፍትዌር ነው። ማይስኩዌል ራሱን የቻለ ሌላ ሶፍትዌር ነው። ሁለት ሶፍትዌሮች እንዲያወሩ ከሆነ የሚፈልገው መሀል ላይ ድራይቨር ያስፈልጋል ብላ ባለፈው። ልክ ፕሪንት ማድረግ የምትፈልጉ ከሆነ ፕሪንተራችሁ ኮምፒውተር ቀጥታ ፕሪንተራችሁን አዞ ፕሪንት ማድረግ አይችልም። የሆነ ድራይቨር ይጫናል ኮምፒውተራችሁ ላይ፣ ከዛ ነው የሚያዘው። ልክ እንደዛ ነው። ኖዳችን ከዴታቤዛችን ጋር እንዲያወራ ከሆነ ድራይቨር ያስፈልገናል። ማይስኩዌል ጫን ያለ ነው። ለዛ ነው። ኮርስ ደግሞ ከተለያየ ዩአርኤል ሪኩዌስት ሲላክ ሃንድል ማድረግ እንዲቻል ነው። ምክንያቱም ፍሮንቲንዳችን ራን የሚያደርገው 5173 ላይ ነው አይደለ? እዚህ ጋር እንደምታዩት 5173 ላይ ነው ራን እያደረገ ያለው። ባኪንዳችን ደግሞ ራን የሚያደርግበት ሌላ ፖርት ላይ ነው የሚሆነው። ላይ 5000 ላይ ምናምን ሊሆን ይችላል። እኔ ሴትአፕ የምናደርገው እኛን የተለያየ ፖርት ላይ ከሆነ ደግሞ እኔ ኮርስ የሚባለው እንትን መኖር አለበት። ስለዚህ እሺ ጃምፓችን በርቷል። አፓቼ ይህን ታስነሳላችሁ። ፒኤችፒ ማይድሜን ስለምንጠቀም ነው እንጂ የምንጠቀመው አፓቼን ሳይሆን ኤክስፕረስን ነው። እንደሰው ማይስኩዌልቱም መነሳት አለበት። ማይስኩዌሉ ከተነሳ በኋላ አድሚን የሚለውን ክሊክ ብታደርጉ ወደ ፒኤችፒ ማይድሚን ይወስዳል። እሺ እና ባለፈው ማይዲል የሚባል ዴታቤዝ ክሬት አድርገናል። ስለዛ ነው ጥያቄው እያወራ ያለው። ማይዲል የሚባለው ዴታቤዝ ላይ ክሬት አድርጋችሁ ፕሮዳክት ቴብል ሊያስቀምጣችኋቸው ፕሮዳክቶች አሉና እነሱ ፌች አድርጋችሁ አምጥታችሁ ዲስፕሌይ አድርጉ። ውስጥ ላይ ኦርደርስ፣ ፕሮዳክትስ እነዚህ ሁሉ ቴብሎች አሉ። እኛ ፕሮዳክትስ ላይ ነው። ፕሮዳክትስ ላይ ስትገቡ ባለፈው እንግዲህ እነሱ ያሰሩን የሰራ ነው ፕሮዳክት ዩአርኤል ነበረ። ፕሮዳክት አይዲ ሁሉም የራሱ የሆነ ምን ነበረ ዩኒክ የሆነ አይዲ አለው አይደል? እያንዳንዱ ቴብል። ስለዚህ ፕሮዳክት አይዲ አለው። አውቶ ኢንክሪመንት እያደረገን ምናምን ነበር የሰራን ያኔ። እና ፕሮዳክት ኔም ነበረው፣ ዲስክሪፕሽን ነበረው። ከዛ ውጭ ያልነበረው ስታርቲንግ ፕራይስ። ይህን እኔ ራሴ የጨመርኩት ነው ቪዲዮውን ሳይ ማለት ነው። አፕሮቼ ቤስት የሚባለው ምናምን አላውቅም፣ ግን ቪዲዮው ላይ ዴሞ ቪዲዮ አለ። እዚህ ጋር ብንገባ አይፎን ብሎ ሲገባ ነው ወደዚህ የሚወስደው እያለ ነው። አሁን እዚህ ጋር እንደምታዩት እነዚህ ነገሮች ሙሉ ከዴታ ቤዙ ነው የሚመጡት። ኢሜጆቹ ምናምን ዳይናሚክ ማለት እንደዛ ነው። ከሌላ ቦታ ነው የሚመጡት። እኛ አይደለም እዚህ ሎካሊ የምናዘጋጀው ነገሮች አይደሉም። ከዴታ ቤዙ መምጣት አለበት። እና አይፎን ኤስሲ ብሎ ሎትስ ቱ ላቭ ለምሳሌ ለስ ቱ ስፔንድ ምናምን የሚለው አልነበረም ያኔ። አስገቡ ብሎ አላስገባንም። እነሱ እያሉ ያሉት ባለፈው ካስገባችኋቸው ፌች አድርጋችሁ ስትመጡ ይህ ነገር ይመጣል ነው፣ ግን አይመጣም። ፍሮም ብሎ ፕራይሱ ምናምን ይህም ያኔ አልነበረም። ኢሜጁም አልነበረም። እነሱ ያኔ የሰጡን ዩአርኤል ከኤግዜሜል ፋይል ነበር አይደለም እየወሰድን ያስገባ ነው የሆነ ፎርም አዘጋጅተን ምናምን እና ያን ስትነቁ ቀጥታ ወደ አፕል ዌብሳይታቸው ነው የሚወስዳችሁ እንጂ ወደ ኢሜጅ አወስድም። እና ኢሜጅ ራሴ ፈልጌ ነው እኔ ያስገባሁት። እንደምታደርጉት ለምሳሌ የመጀመሪያው አይፎን ኤስኢ ነው አይደለም። ትሄዱና አይፎን ኤስኢ ሰርች ታደርጋላችሁ። then if you go to image ከነዚህ ውስጥ አንዱን ኢሜጅ ካፕ አድርጎ እንትን ኢሜጅ አድሬሱን መውሰድ ነው። እኔ የተጠቀምኩት አላስታውስም፣ ግን እዚህ የሆነ እንደዚህ አይነት ኢሜጅ ካለ ራይት ክሊክ አድርጋችሁት ኮፒ ኢሜጅ አድሬሱን ካፕ ታደርጉታላችሁ። ከዛ ዴታ ቤዛችሁ ላይ ትሄዱና አሁን አጥፍቼ እንትን ከምል ብዬ ስትራክቸር ላይ ትሄዳላችሁ። ስትራክቸር ላይ ከሄዳችሁ በኋላ አድ የሚላል አይደል? አንድ ካለም ለምሳሌ አድ አድርግ። እኛ ግን 3 ካለም ነው የምንፈልገው አክቹዋሊ፣ ምክንያቱም የምንጨምራቸው ነገሮች አሉ። ምን ምን እዚህ ጋር ቪዲዮ ላይ እንደምታዩት አንደኛ ሎትስ ቱ ላቭ ለስ ቱ ስፔንድ፣ አንደኛ አይፎን ኤስኢ ነበረን ኦልሬዲ። ስለዚህ ሎትስ ቱ ላቭ ለስ ቱ ስፔንድ የሚለው አልነበረንም፣ እንደ ዲስክሪፕሽን የጨመርኩት መሰለኝ። ከዛ ስታርቲንግ ፕራይስ ብዬ ደግሞ አንድ ካለም ጨምሬያለሁ። ከዛ ፍሮም ምናምን ብሎ ደግሞ የሆነ ፕራይስ ሬንጅ ነገር አለ ሌላ ካለም። ስለዚህ 3 ነገር ያስፈልገናል። አንደኛ ሎትስ ቱ ላቭ ምናምን የሚለው የሚይዝ፣ ሁለተኛ ስታርቲንግ ምናምን የሚለው የሚይዝ፣ ሶስተኛ ደግሞ ፍሮም ምናምን የሚለውን የሚይዝ። ስለዚህ 3 ካለም ነው አድ እንዲደረግ የምትፈልጉት። እዚህ ጋር ስንት ካለም ነው አድ የሚደረገው ምረጡ እና እዚህ ጋር 3 ነው። 3ቱን ጎ ትሉታላችሁ። ጎ ካላችሁት በኋላ ይጨምራችኋል። ከዛ በኋላ ኤዲት ማድረግ ነው። ወይም እሺ አንድ ዝም ብዬ አድ ላድርግ
ለምሳሌ አንድ አድላርክ ከዛ ጎል ብል ከዛ ስሙን ምን ትለዋለህ ነው የሚለኝ። ቅድም ብለናል እዚህ ጋር በቪዲዮ መሰረት አንደኛ የሆነ ዲስክሪፕሽን የሚባል አንድ ኮለም ይኖራችሁ፣ ከዛ ስታርቲንግ ፕራይስ አንድ ኮለም፣ ከዛ ፕራይስ ሬንጅ አንድ ኮለም፣ ሶስት ኮለም። አሁን ምንም የለም ግን ጀስት ፕራክቲስ ልበሎሽ። ፕራክቲስ የሚባል አንድ ኮለም አለን። ታይፑ ምን ይሆን የምጽፉት ነገር ቁጥር ከሆነ ምናምን ኢንት ይሆናል። ግን ብዙ ጊዜ ወይ ፕራይስ ከሆነ ለምሳሌ ዶላር ሳይን እና ቁጥር ነው ምናምን ለዛ ባርካር ቢሆን ጥሩ ነው። በጣም ረዥም ደግሞ ቴክስት ከሆነ እዚህ ጋር እንደምታዩት ለእነዚህ ፍሮም ምናምን የሚለው ረዘም ይላል። ለሱ ቴክስት ብትጠቀሙ ይቻላል። እዚህ ጋር መምረጥ ይቻላል። ብዙ ነው ያለው። ቴክስት እና ባርከር ልዩነታቸው ባርከር አነስ ይላል ነው፣ ቴክስት ረዥም። እሺ ለጊዜው ባርከር ልበል። ሌላ ምንም ማስገባት አያስፈልግም። ጀስት ሴቭ ማለት ይቻላል። ኦኬ ሌንግዝን አስገባ እያለኝ ነው። እሺ ባርከር ከሆነ ሌንግዝ መግባት አለበት 200 ልበለው። ቴክስት ቢሆን ኖሮ ሌንግዝ አያስፈልግም። ሴቭ ልበለው። እሺ ሴቭ አድርጎታል። ከዛ በኋላ ፕሮዳክት ስቴብል ላይ እንሂድና ኤዲት ማድረግ ነው። ይሄን ኤዲት ብለው ያው ፕራክቲስ የሚባለው እዚህ ጋር መጥቶልኛል ኤዲት ስትሉት። ከዛ እዚህ ውስጥ የሚጨምረውን ነገር መጨመር ነው። በቃ ለምሳሌ this is group 3 studying ከዛ ጎ ተጨምሯል። የመጀመሪያው ሮው ላይ ነገር ጨምር ያለው this is group 3 studying። ሁለተኛው ሮው ላይ መጨመር ስትፈልጉ አሁን ኤዲት ትሉታላችሁ። ከዛ ኤዲት ማድረግ የምትፈልጉትን ነገር መጨመር ወይ አንዴ ሙሉን አጥፈን ነው። በጣም ያደክማል ግን ጊዜው ማይበቃ ነው። ፖይንቱ እንደዛ ነው። ለምሳሌ የጨመርኳቸው እንዳነገርኳችሁ የፕሮዳክት አይዲ ነበረ፣ ፕሮዳክት ያሬል ነበረ፣ ፕሮዳክት ኔም ነበረ፣ ፕራይመሪ ኪ ስለሆነ ነበረ፣ ዲስክሪፕሽን አልነበረም። ይህን ጨምረው ከዚህ ከቪዲዮ ላይ እያነበብኩን የጨመርኩት ዲስክሪፕሽን ነው። ለምሳሌ እዚህ ጋር ሎትስ ቱ ላቭ ምናምን ነው የሚለው። ስለዚህ አይፎን ኤስኢ ላይ ሎትስ ቱ ላቭ ለስት ስፔን ምንድን ነው ያደረኩት? ልክ ስመጡ እነዚህ ኮለሞች አልነበሩም። ዲስክሪፕሽን፣ ስታርቲንግ ፕራይስ፣ ዲቴይል እና ፕራክቲስ አልነበሩም። ፕራክቲስን አሁን የሰራንበትን ቶ 3 ኮለሞች ያስፈልጓቸዋል። ልክ ትመጡና ስትከፍቱ እንደዚህ ነው ያለው። መጀመሪያ ዴታቤዝ ላይ ነው የምትኖሩት የሚከፍትላችሁ። ከዴታቤዝ ውስጥ እኛ ፕሮዳክትስ ላይ እንገባለን። ከፕሮዳክትስ በኋላ ብራውዝ ላይ ነው ያለው። እናንተ ስትራክቸር ላይ ትገባላችሁ። ስትራክቸር ላይ ከገባችሁ በኋላ አድ ሚል አለ። ስንት ኮለም? 3 ኮለም አድ ማድረግ ትፈልጋለሁ። ከዛ አፍተር ፕራክቲስ ይላል። ፕራክቲስ የሚለው መጨረሻው ከመጨረሻው በኋላ ነው ጎ ትሉታላችሁ። ከዛ ይጨምራቸዋል። ከጨመራቸው በኋላ ሲጨምራቸው እንትን ይጠይቃቸዋል። ለምሳሌ ጎ ብሎ 3 ነገር ጨምር እያልኩት ስማቸውን ንገረኝ እያለ ነው። ምን ብለናል? ምን ነው የሚያስፈልገን? አንደኛ ዲስክሪፕሽን አይደል? እናንተ ናችሁ ለምሳሌ ለውስጥ ምናምን እኔ ዲስክሪፕሽን ያልኩት፣ ስለዚህ ዲስክሪፕሽን ያስፈልገኛል። ከዛ ታይፑ ምንድነው? ዲስክሪፕሽን ከሆነ ኢንታይፕ ነው መቼስ ባርካር ነው የሚሆነው። ባርካር ከሆነ ሊንክ ግን መስጠት ይኖርባቸው። ለምሳሌ 200 ሁለተኛው ካለም ምንድነው እንዲሆን የምትፈልጉት? እዚህ ጋር ስታርቲንግ አት የሚል አለ። ስለዚህ ስታርቲንግ ፕራይሱን እንዲይዝ እንፈልጋለን። እዚህ ጋር ትመጡና ያው ስታርቲንግ ፕራይስ ቅድም ብዬ ስለነበር ስታርቲንግ ፕራይስ ልበለው። ፕራይስ ቁጥር ብቻ አይደለም ዶላር ሳይኑንም ስለሚይዝ ባርካር ልበለው። ባርካር ከሆነ ደግሞ ቴክስት መስጠት አለብን። ሌላው ፍሮም ምናምን የሚለው እሱን ደግሞ ፕራይስ ሬንጅ ምናምን ያልኩት ነው። ይህ ስም ነው እንደፈለጋችሁ ልትሉ ትችላላችሁ። ፕራይስ ሬንጅ እንበለውና ታይፑ ባርካር ልትሉ ትችላላችሁ። ወይም ቴክስት ረዘም የሚል ከሆነ ለምሳሌ ቴክስት ከሆነ ቫሉ መስጠትም አያስፈልግም። አሁን ሴቭ ብለው ሂዶ ይጨምርልኛል። ፖይንቱ ሴቭ ካልኩት ሂዶ ይጨምራል። ሴቭ ካላችሁት በኋላ ፕሮዳክት ላይ ትመለሱና
ሴቭ እንዲያደርጉት ለማልፈልግ ወይ የሆነ ሰው ሼር አድርጎ ማየት እንችላለን። አንዴ ከሄዳችሁ በኋላ ኤዲት ማድረግ አሁን ጨምራችኋል። ልክ ስትጨምሩ የዲስክሪፕሽን ባዶ ነው፣ ሁሉም ላይ ይጨምራችኋል። እዚህ እንዳለ እነዚህ ነገሮች ባዶ ነው የሚሆኑት። ስለዚህ እዚህ ጋር እቺ ነገር ለመሙላት እንደምናደርገው ኤዲት ትሉታላችሁ። ኤዲት ካላችሁት በኋላ እንዴ ልበል ኤዲት ስትሉ ይህ ፕሮዳክት አይዲ ኦልሬዲ ነበረ ብለናል። ፕሮዳክቱ ዩአርኤል አልነበራችሁም። ቅድም ያመጣነው ኢሜጅ አድሬስ አለ አይደል? ለምሳሌ ከሆነ ኢሜጅ አድሬሱ ራይት ክሊክ አድርጋችሁት ኮፒ ኢሜጅ አድሬስ የሚላል እሱን ኮፒ አድርጋችሁ ወስዳችሁት እዚህ ጋር ፔስት ማድረግ ነው። ፕሮዳክቱ ዩአርኤል ማለት ፕሮዳክት ኔሙ እዚህ ጋር መስጠት ነው። አይፎን 11 ፕሮ ከሆነ አይፎን 11 ፕሮ፣ አይፎን ኤሲ ከሆነ እንደዛ። ከዛ ዲስክሪፕሽኑን እዛ ቪዲዮ ላይ አይቼ ነው። ለምሳሌ ዲስክሪፕሽን ለዚህ የተሰጠው ዲስክሪፕሽን ለአይፎን 11 ፕሮ ፕሮ ካሜራስ ፕሮ ዲስፕሌይ ፕሮ ፐርፎርማንስ ነው የሚለው። ስለዚህ እሱን ጨመርኩ። ከዛ ስታርቲንግ ፕራይሱ ይህንም ከዛ ቪዲዮ ላይ ነው ያየሁት። ስታርቲንግ አት 679 ይላል ፕራይሱ። ይህ የሆነ ፕራይስ ሬንጅ ከዚህ እስከዚህ የሚለው ነገር ነው። እሱንም ጨመርኩ። ከዛ ዲቴይል ቅድም የጨመርኩት ነው። ፕራክቲሲንግ ዝም ብለዋል የገባ ነው። ስለዚህ እነዚህን አስገብታችሁ ጎስትሉ ያስገባችኋል ማለት ነው። ስለዚህ አንዴ ቴብላችሁ ማዘጋጀት ነው የመጀመሪያው ስቴፕ። ቴብሉ ከተዘጋጀ በኋላ ባክኤንዱን ጽፈን ከቴብላችን ዴታውን ፌች ማድረግ እንችላለን። ግልጽ ካልሆነ የሆነ ሰው አንዴ ሼር አድርገንና አንዴችን ነገር እንዴት እንደምትሞላ እንያት። ከሆነ ደግሞ እንቀጥላለን። እሺ እንቀጥላለን። እሺ ከዛ አሁን የሚያስፈልገን ዴታ ሞልተናል ምናምን ቴብላችን ላይ። ከዚህ በኋላ ፌች ወደ ማድረጉ እንሄዳለን። ስለዚህ እነዚህ ሞጁሎች እናስገባለን። ለምን እንዳስፈለጉን ቅድም አውርተናል። ቀጣይ ስቴፕ አፕ ኢንስታንሳችንን ማስነሳት ነው። ስለዚህ ሌት አፕ ማለት ኤክስፕረስ ነው እንበል። አሁን አፕ የምትባለው ኢንስታንሳችን ከየት ጋር እቺ አፕ ሰርቨራችን ነው ሪፕሬዘንት የምታደርገው። እዚች አፕ ላይ ነው እንግዲህ ሪኩዌስት ሪስፖንስ ሃንድል የምናደርገው ፓዝ ምናምን ራውት ምናምን ዲፋይን የምናደርገው ምናምን እሷ ላይ ነው። ከዛ በፊት ሚድል ዌሮቹ መስራት አለብን። ለምሳሌ ሚድል ዌር ደግሞ ለመስራት አፕ የሚባል ኦብጀክት ነው አፕ ራሱ። እሱ ውስጥ ዩዝ የሚባል የሆነ ሜትድ አለ ብለናል ባለፈው። ስለ ዴታቤዝ ባለፈው የሰራነውን ቪዲዮ ወይ መለስ ብላችሁ ይዩት። እሱ ውስጥ ደግሞ ኮርስ የምሰጠው በቃ ክሮስ ኦሪጂኑን ሃንድል ያደርጋል ማለት ነው። ከተለያየ ዩአርኤል የሚላክለትን ሪስፖንስ ሃንድል ማድረግ እንዲችል። ሌላው ደግሞ እንትን በል ኤክስፕረስ ጄሰን የሚባልም አለ አንድ። እዚህ ላይ ሁላ የሚወስድ የሆነ ኦብጀክት ነበር አይደል? ባለፈው ስንሰራ ታስታውስ ከሆነ ኮምፕሌክስ የሆኑ ዴታዎችን ሃንድል ማድረግ እንዲችል ምናምን ብለን። ኤኒዌይስ ግን ፓርስ ለማድረግ ይህን ነገር እንጨምራለን። ከዛ በኋላ ኮኔክሽናችን ኢስታብሊሽ ማድረግ እንጀምራለን። ስለዚህ ሌት ዲቢ እንበል ዴታቤዛችን እንዴት ነው ኮኔክት የምናደርገው? ማይስኩዌል ቱ የሚባል ሞጁሎ ድራይቨራችን አለ አይደል? ማይስኩዌል ቱ ላይ ደግሞ ክሬት ኮኔክሽን የሚባል አንድ ሜትድ አለ። ክሬት ኮኔክሽን ደግሞ እንደ አርጊመንት ሜትድ ስለሆነ የራሱ ሆኖ ብራኬት አለ። እንደ አርጊመንት የሚወስደው ኦብጀክት ነው። ያ ኦብጀክት ደግሞ ክሬዴንሻሉ ነው ሄዶ አሁን እኛ እየሰራን ያለነው ሰርቨር ሄዶ ከዴታቤዛችን ጋር በትክክል ኮኔክት እንዲያደርግ። እሱም ምንድነው አንደኛ ሆስቱ ማለት ነው። ሎካል ስለሆነ ልንተውም እንችላለን፣ ግን እንጻፋለን ሎካል ሆስት። ዲፕሎይ የተደረገ ከሆነ ሆስት ብሎ በዚህ ቦታ የምንሰጠው የሰርቨሩን አይፒ አድሬስ ሰርቨራችሁ ከእናንተ ርቆ ከሆነ ያለው። አሁን ግን እየሰራ ያለው ዴታቤዝም ያለው ሰርቨርም ያለው የኔ ኮምፒውተር ላይ ስለሆነ ነው ሆስት ሎካል ሆስት እያልኩት ያለው። ከዛ ኮማ ታደርጋላችሁ። ኦብጀክት ነው። ኦብጀክት ደግሞ አንዱ ኤሌመንት ከአንዱ ኤሌመንት በኮማ ነው የሚለየው አይደል? ከሆስት በኋላ ዩዘሩ ማን ነው? ዩዘሩን በትክክል ማስገባት ይኖርባቸዋል። ዴታቤዙ ላይ ብትሄዱ እና የት ነበር? እዚህ ጋር ብትሄዱ ከዛ ዩዘር አካውንት ላይ ባለፈው ስንሰራ ማይዲቢ ዩዘር የሚባል ነበር። ዩዘር ኔም ለማይዲቢ ያዘጋጀ ነው። ስለዚህ ዩዘሩ እሱን እንሰጠዋለን። ኮቴሽን ውስጥ ማይዲቢ ስፔል ታይፑ ምናምን እንዳይመስለት ዩዘር
እሺ ከዛ ፓስወርዱን ደግሞ መስጠት አለብን። ፓስወርዱ 0148 ነበር ያኔ ሲሰራ። እሺ ከዛ ዴታቤዛችን ስሙ ማን ነው? የዴታቤዝ ዴታቤዛችን ስሙ ደግሞ ማይዲቢ ነው። ማይዲቢ ነው። እሺ አሁን ኮኔክሽን የሚባለውን ኦብጀክት ክሬት አድርገናል። ኤስኩኤል ቱ ላይ ያለ ክሬት ኮኔክሽን የሚባል ሜትድ አለ። ያ ደግሞ ኮኔክሽን ኦብጀክትን ክሬት ያደርጋል። ስለዚህ ዲቢ ኮኔክሽን ኦብጀክት ነው። ኮኔክሽን ኦብጀክታችንን ክሬት አድርገናል። እዚህ ጋር የምትሰጡት ኪ ሎወር ኬዝ መሆን አለበት። ዩዘር ለምሳሌ እንደዚህ መጻፍ አትችሉም። እንደዚህ እንደዚህ በጽፉት ኤረር ነው የሚሆን፣ አይሰማችሁም። ኤስኩኤል የሚጠብቀው በሎወር ኬዝ የተጻፉ ነገር ነው። ስለዚህ በሎወር ኬዝ ጻፉለት። እንትናቸው ግን ኢዳዝም ማለት እዚህ ጋር ያለው እንደ ይባለው ተራቸው አለ አይደለ? ይህ ፈርስ መምጣቱ ሆስት ከፈለግን ሆስት ዴታቤዝን ከላይ ልናደርገው እንችላለን ምናምን። እሱ ነገር ችግር የለውም። ቀድሞ ማን ይምጣ አይደለም ፖይንቱ። ግን ደግሞ ኦብጀክት ስለሆነ ኪ ቫሊዩ ፔር ኪ ይኖራል፣ ቫሊዩ ይኖራል። በኪ እና በቫሊዩ መካከል ካለም ይኖራል። በኪ ቫሊዩ ደግሞ ሁሌም ኮቴሽን ውስጥ ነው የሚኖረው። ቁጥርም ቢሆን እዚህ ጋር ፓስወርድ በርግጥ ይሄ ነው ኮቴሽን ውስጥ ነው የሚሆነው እና አንደኛው ኤሌመንት ከአንደኛው ኤሌመንት በኮማ ነው የሚለየው። የምታጠፉት ኤረር ነው። እስከዚህ ያለው ነገር ግልጽ ነው። እሺ ከሆነ አሁን እንዲያዳምጥ እናድርገው ሰርቨራችን። አሁን ሰርቨራችንን እንዲያዳምጥ ገና አላደረግነውም። እዚህ ጋር ኦልሬዲ ያለን ሰርቨራችን ብለናል። እቺ አፕ ሰርቨራችን ሪፕሬዘንት የምታደርገው። ስለዚህ አፕ ላይ ሊስን የሚባል ሜትድ አለ። ሊስን እንበለው። ሊስን ደግሞ ሁለት አርጊመንት ነው የሚወስደው። የመጀመሪያው ፖርት ስንት ላይ ነው እንዲያዳምጥ እንደምትፈልገው 5000 ላይ ከፈለኩ ፈልጋችሁ ልትሉ ትችላላችሁ። ግን አንዳንዴ ደግሞ ኦፕሬቲንግ ሲስተማችን የሚጠቀማቸው ፖርቶች አሉ እና ከእነሱ ጋር ኮንፍሊክት እንዳይፈጥር ከፍ ያለ ቁጥር ተጠቀሙ። ላይክ 4000 ምናምን 5000 እንደዛ ገብቶ የመጀመሪያው ፖርት ነምበሩን ነው የሚወስደው። ከዛስ ኮልባክ ይወስዳል። እያዳመጠ ነው በትክክል ወይስ አይደለም የሚለውን ለማወቅ ኮንሶል ላይ your server is up and running at port ወይም ኦን እንበልና እንዴት ነበር የሚጻፈው? ኤችቲቲፒ ምናምን ኤኒዌይስ አፕ ኤንድ ራኒንግ ብቻ በቂ። ከዚህ በኋላ እዚህ ጋር ትኖርስ። እሺ አሁን እንግዲህ ባክኢንዱ ማስነሳት ብቻ ነው የሚቀረው። ስለዚህ ሰርቨር ላይ ነው ያለሁት። ኖድሞን ልጠቀም። ኖድሞን ጭናችሁ ከሆነ ወይም ደግሞ ኖድ ዋች የሚባል አለ አይደል? ኖድ ሃይፈን ዋች ብላችሁ ኢንትሪ ፖይንቱን መስጠት ኢንዴክስ ዳይሬክት የሚል ነው። ስለዚህ ኢንዴክስ ዳት ኢንዴክስ ዳት ጄኤስ እንሰጠዋለን። your server is up and running እያለ ነው። እዚህ ጋር ግን የሆነ ዋርኒንግ አለ። በእርግጠኛ ለዋርኒንግ ችግር የለውም። ግን ዋርኒንጉ ምንድን ነው? ለማንበብ ከሞከርን ኮመንጄስ መሆኑ ምናምን ነገር ሆነ አይደለም ነው። ኮመንጄስ አይደለም። ታይፑን ሞጁል ማለት አለብን መሰለኝ። እዚህ ጋር ፓኬጁ ላይ እንሂድና ኤኒዌይስ እየሰራ ነው። ይር ሰርቨር ኢዝ አፕ ኤንድ ራኒንግ እያለኝ ነው። እዚህ ጋር ያለው የሆነ እንትን ዋርኒንግ ነው። ችግር የለም። ኮዳችን አሁን ሰርቨራችን በትክክል እያዳመጠ ነው። አሁን ወደ ትክክለኛው ስራ መሄድ አለብን። ግን የተባልነው ምንድን ነው? አሁን የታዘዝ ነው እዚህ ጋር አይፎን የሚለውን ሲነካ ሰውየው ወደ አይፎን ፔጅ ወስደውና ከዛ
አይፎን አሁን ፊች አድርገን የምናመጣው ዴታ አለ አይደል? ቅድም እንዳየነው ከዴታ ቤዛችን እሱ ነገር ዲስፕሌይ ይደረጋል ነው ጥያቄው። እና እሱን ነገር እንዴት ነው የምናደርገው? መጀመሪያ ባክንዳችን ላይ የምናስተካክለው ነገር ይኖራል። ኢንዴክስ ዳይሬክት የሚላችሁ ላይ እንሂድና እንዲያዳምጠን እናድርገው። ጌት ሜትድን ተጠቅመን ማለት ሪስፖንስ እንዲሰጥና አፕ ሰርቨራችን አለች። እሷ ላይ ጌት የሚባል ሜትድ አለ። የሆነ ዴታ ፌች ልናደርግ ስለሆነ አፕ ላይ ያሉ ሜትዶች እንዳለ አፕ ኦብጀክት ነው ብለናል። እሱ ውስጥ ጌት አለ፣ ለምሳሌ ሊስን አለ፣ ዩዝ አንድ ነገር ነው የሚወስደው። ብቻ ከዩዝ ውጭ አብዛኞቹ ሁለት ሁለት አርጊመንት ነው የሚወስደው። አሁን ጌት የመጀመሪያው እንትኑን ይወስዳል፣ ራውትን ይወስዳል። ወዴት ሲሄድ ዩዘሩ ወዴት ሲሄድ፣ ጥያቄው ላይ ደግሞ የተሰጠ ነው ዩዘራችን ወደ ስላሽ አይፎን ሲሄድ ነው የሚለው። ሁለተኛው ጥያቄ ዌን ዲ አይፎን ሴክሽን ፍሮም ዩር ናባር ኢዝ ክሊክድ፣ ናባር ላይ አይፎን የሚላል አይደል? ይህ ነገር ክሊክ ሲደረግ ወደዚህ መውሰድ አለበት ነው። እዚህ ጋር ቅድም ኤዲት ያላደረግነው ነገር ስላለ ነው። ቆይ አንዴ ፍሮንት ኢንዳችን ላይ ሄደሩ ላይ እቺ ኤ ነበረች። ይህ ደግሞ ቱ ሳይሆን ኤች አር ኤፍ ነበረ። ከዛ ይህ ደግሞ ፕሌስ ሆልደር ብቻ ነበር። በኋላ መጠን እናስተካክላለን። ሊንክ ሳይሆን ኤ ነው። እሺ እንዲህ ነበረ እና ግን ክሊክ ሲደረግ ወደ አይፎን ክሊክ ሲደረግ አሁን ምንም አይሄድም፣ ግን ወደ አይፎን የሆነ ፔጅ ወስዶን ከዛ በኋላ ከዴታቤዛችን ፌች አድርገን ያመጣነው ነገር መጥተው እንዲታይ ምናምን ነው የምፈልገው። ስለዚህ መጀመሪያ ባክኤንዱን መጻፍ ይኖርብኛል። ኢንዴክስ ዳይሬክት የሚሉ ላይ ኒድ እና ወደ አይፎን ሲሄድ ከዛ ሪኩዌስት እና ሪስፖንስ የሚባል ደግሞ የራሱ ኮልባክ አለው። ሪኩዌስት እና ሪስፖንስ ይኖረዋል። ከዛ በኋላ እዚህ ውስጥ ነው የምንጽፈው ሎጂክ የምንጽፈው። የመጀመሪያው አንድ ኩዌሪ ያስፈልገናል ሴሌክት ማድረጊያ። ስለዚህ እንትን ቤት ስኬል እንበለው ስኩኤል ከዛ ኮቴሽን ውስጥ እንደዚህ ነው የሚጻፈው። እንግዲህ ሴሌክት ስሉና ሴሌክት የምናደርገው ኤቭሪቲንግ ነው። ከዛ ከምንወስድበት ቴብል ከዛ ፍሮም ከምን ቴብል ከፕሮዳክትስ የሚባል ቴብል አለ እዚህ ጋር ከቴብል ስማችሁ ጋር መሄድ አለበት። እኛውን የምንወስደውን ነገር የምንወስደው ፕሮዳክትስ ከሚባለው ቴብል ቴብላችን ስሙ ሌላ ቢሆን ኖሮ እሱ እንጠቅም ነበር። ግን ፕሮዳክት ከሆነ ፕሮዳክት ነው የምትሉት፣ እኛ ግን ፕሮዳክትስ ነው። ስለዚህ ፍሮም ፕሮዳክትስ ስሙ በትክክል መጻፍ አለበት። ፒ አፐርኬዝ ከሆነ እዛ ጋር እዚህም ጋር አፐርኬዝ ነው ያለበት፣ ግን እዚህ ጋር ፒ ሎወር ኬዝ ነው። ስለዚህ ሎወር ኬዝ ነው የተጠቀምኩት። ከዛ በቃ ሴሌክት አድርገዋል። አንደኛው እሱ ነው። ከዛ ኤክስኪዩት ማድረግ ነው። ኢንኩዌሪ ኤክስኪዩት ማድረግ አለብን። ኤክስኪዩት ለማድረግ ደግሞ ቅድም ክሬት ያደረግናት ዴታቤዝ ኮኔክሽን ኦብጀክት አለችን አይደል? ዲቢ እሷ ላይ ኩዌሪ የምትባል አንድ ሜትድ አለች። ስለዚህ ዲቢን እንጠራትና ኩዌሪ የሚባለው ሜትድ ለእሱ አሳልፈን መስጠት ነው። ኤስኩኤልን ኤክስኪዩት አድርግልኝ ነው። ከዛ ደግሞ የራሱ የሆነ ኮልባክ ይኖረዋል። ኤረር ካለ እና ዴታ ካለ የመጀመሪያው እንትን አርጊመንት ኤረር ነው የሚሆነው በዚህ ጊዜ። እዚህ ጋር ሪኩዌስት ቀድሞ ይመጣል፣ ከዛ ሪስፖንስ። እዚህ ጋር ደግሞ መጀመሪያ ኤረር ይኖራል፣ ከዛ ዴታ ይኖራል። ምናልባት ኤረሮች ካሉ ምናምን እንዲነግረን ነው። ከዛ እንጻፍላት ምንም በል ኢፍ ኤረር ካለ ኮንሶል ላይ ኤረር ያሳያል። ኢፍ ስለሆነ እንትን መጻፍ የለም። ኢፍ ኤረር ካለ እንደዚህ ኮንሶል ላይ ኤረሩን ያወጣል። ካልሆነ ግን ከኢፉን እንውጣና ሪተርን ያርግልኝ። ምን ሪተርን ያርግልኝ? ሪስፖንሱን
ኤረር የለም ማለት ሪስፖንስ መጥተዋል። ሪስፖንሱን በጄሰን ፎርም ነው የሚላከው። ከባክኢንዱ ወደ ፍሮንቲንድ ሲላክ ዴታ በጄሰን ፎርም ነው መላክ ያለበት። ስለዚህ በጄሰን ፎርም ዴታውን ላክልኝ። እዚህ ጋር ዴታ አለን ብለን ያን ዴታ በጄሰን ፎርም ላክልን ብለን ጽፈን ጨረስን ማለት ነው። ግልጽ ነው ይጋስ። ምን አደረግን? ጌታ ጌት ከዛ ራውቱ ተሰጥቶናል። ወደ አይፎን ሲሄድ ነው ይህ ነገር ኤክስኪዩት መደረግ ያለበት። ማለትም ዩዘሩ ሎካል ሆስት ላይ ነው ያለው። ለምሳሌ ዩዘሩ መጀመሪያ ሎካል ሆስት ላይ ነው ያለው። ከዛ ግን ስላሽ ብሎ ወደ አይፎን ቢሄድ ወደ እንደዚህ ወደ አይፎን ሲሄድ ከዴታ ቤዛችን የሆነ ዴታ ፌች አድርጎ ማምጣት አለበት ነው። ስለዚህ አፕ ዳት ጌት ትሉና ኢንድ ፖይንቷን ብቻ ነው የምታስገቡት። ሎካል ውስጥ ነው የሚለው በኋላ አንድ ይደረጋል። ስለዚህ ወደ አይፎን ስላሽ አይፎን ብሎ ሲሄድ ሪኩዌስት እና ሪስፖንስ ይኖራል። መጀመሪያ አንድ ኩዌሪ ማዘጋጀት አለብን ሄዶ ሴሌክት የሚያደርግ። ስለዚህ ሌቴስት ስኩዌል ማለት ሴሌክት ማለት ነው። ከዛች ዋይልድ ሴሌክተሯ ሁሉም ነገር ማለት ነው ፕሮዳክት ስቴፕ ላይ ያለው ነገር ሁሉ ሴሌክት አድርግ ማለት ነው። ሴሌክት አድርጎታል። ግን ደግሞ ሴሌክት ማድረጉን በትክክል የሚሰራ ኤክስኪዩት ይደረግ። ኤክስኪዩት ለማድረግ ኩዌሪ የሚባል ሜትድ አለ። ያ ሜትድ ግን ያለው ዲቢ የሚባለው ኮኔክሽናችን ላይ ነው። ስለዚህ ዲቢ ዳት ኩዌሪ እንልና ኤስኩዌሉን እንሰጠዋለን። ይህን ኤስኩዌል እዚህ ጋር ያለው ይህን አሳልፈን ሰጠ ነው ማለት። ስለዚህ ኤክስኪዩት ያደርገዋል፣ ሴሌክት ያደርግልናል ማለት። ሴሌክት አድርጎ ምናልባት ሴሌክት ሲያደርግ ኤረር ካለ ኤረሩን ኮንሶል ላይ ያውጣልን ነው። ካልሆነ ግን ዴታውን አምጥቶልናል ማለት ነው። ሴሌክት አድርጎ አይደል። ስለዚህ የመጣውን ዴታ ሪተርን እናድርግልን። ሪተርን ሲያደርግን ሪስፖንስ እዚህ ጋር ያለን ሪስፖንስ አለ። ስለ ዳት ጄሰን ዴታውን ይሰጣል። ያ ማለት በጄሰን ፎርም ዴታውን ወደ ፍሮንቲንድ ላክልኝ ነው። ዳት ጄሰን ሜትድ ፍሮንቲንድ ላይ ሲጠቀሙትና ባክኢንድ ላይ ይለያያል። ፍሮንቲንድ ላይ ቅድም ተጠቅመነዋል አይደል? ፓርስ ለማድረግ ታስታውስ ከሆነ ፌች አድርገን ያመጣነው ዩቲዩብ ዴታ ወደ ትክክለኛ ጃቫስክሪፕት ኦብጀክት ለመቀየር ዳት ጄሰን ብለን የተጠቀሙ። ባክኢንድ ላይ ዳት ጄሰን ስትጠቀሙ ደግሞ ወደ ጄሰን ቀይርልኝ ነው። ይለያል። ፍሮንቲንድ ላይ ጄሰንን ወደ ኖርማል ኦብጀክት ቀይር ነው። ባክኢንድ ላይ ግን ዳት ጄሰን ብላችሁ ውስጥ ለሚሰጡትን ዴታ ስትልኩ ምን እያላችሁ ነው? ወደ ፍሮንቲንድ በጄሰን ፎርማት ላክልኝ ነው። ምክንያቱም ከባክኢንድ ወደ ፍሮንቲንድ ሲላክ በጄሰን ፎርማት ነው መላክ ያለበት። ስለዚህ አሁን ልከን ጨርሰናል። ከዚህ በኋላ የሚጠበቀው ምንድን ነው? የሆነ ኮምፖነንት አዘጋጅተን አይፎን የሚባል ከዚህ ከባክኢንዳችን የሚላከውን ዴታ እዚህ ጋር ይላካል ብለን የለ ይህን ዴታ ተቀብለን ሬንደር ማድረግ ነው። ይህ ነገር ግልጽ ነው ጋይስ? ሲቨስ ክሊር